ዜናው በዝርዝር የአውሮፓ ህብረት በአማራ ክልል ያለው ግጭት ሊቆም እንደሚገባና ትግራይ ክልል ውስጥ የሚስተዋለው ሽኩቻ በውይይት እንዲፈታ ፍላጎቱ መሆኑን ገልጿል። ባለፉት 10 ዓመታት ኢትዮጵያ ድህነትን በመቀነስ በኢኮኖሚ እድገትና በመሰረተ ልማት ዝርጋታ ላከናወነችው ተግባር እውቅና ሰጥተናል ያሉት በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፎሩም ሀገሪቱ አልሸባብን ለመዋጋትና ቀጠናውን ለመጠበቅ አደረገች ያሉትን ጥረትም በበጎ ጠቅሰዋል። አምባሳደሯ ዛሬ አዲስ አበባ ውስጥ በሰጡት መግለጫ የአውሮፓ ህብረትና አባል ሀገሮች የኢትዮጵያ ጠንካራና አስተማማኝ አጋር መሆናቸውን ገልጸዋል። ዩናይትድ ስቴትስ ትሰጥ የነበረውን ከፍተኛ ድጋፍ ማቋረጡን ተከትሎ የሚፈጠረውን ክፍተት ለመሙላት ድጋፍ በማድረግ ረገድ የዓለም ማህበረሰብ ኃላፊነቱን መወጣት አለበት ሲሉ ከአባል ሀገራት አምባሳደሮች ጋር በሰጡት መግለጫ ተናግረዋል። ቦታው ላይ የነበረው የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባውን ልኮልናል። የአውሮፓ ህብረት ከኢትዮጵያ ጋር የሚጋራቸው ብዙ ፍላጎቶች አሉ ያለው የአውሮፓ ህብረት ከነዚህ መካከል ሰላምና ደህንነት፣ ሽብርተኝነትን መከላከል ብሎም ቀጠናዊ ኢኮኖሚያዊ ውህደትን ማሳለጥ ይገኙበታል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፋሮም የአውሮፓ ህብረትና የኢትዮጵያ የ50 ዓመታት የግንኙነት ምዕራፍን አስመልክተው ከአባል ሀገራት አምባሳደሮች ጋር ዛሬ አዲስ አበባ ውስጥ በሰጡት መግለጫ የአውሮፓ ህብረትና አባል ሀገሮቻችን የኢትዮጵያ ጠንካራና አስተማማኝ አጋር ናቸው ብለዋል። ህብረቱ ከኢትዮጵያ ጋር በሚያደርገው የጋራ ትብብር በየዓመቱ በልዩ ልዩ መስኮች የሚገለጽ 1 ቢሊዮን ዩሮ የሚደርስ የትብብር ስራ እንዳላቸው አስታውቀዋል። ኢትዮጵያ በአፍሪካ የአውሮፓ ህብረት ዋነኛ አጋሮች መካከል አንዷ ነበረች፣ ሆናም ትቀጥላለችም ብለዋል። አጋርነታቸውም በልማትና ትብብር ላይ እንዲሁም ምቹ የንግድ ሁኔታ ላይ ሆኖ ከጦርነት መሳሪያ በስተቀር በሁሉም ነገር ላይ የተመሰረተ መሆኑንም ጠቅሰዋል። ባለፉት 10 ዓመታት ኢትዮጵያ ድህነትን በመቀነስ በኢኮኖሚ እድገትና በመሰረተ ልማት ዝርጋታ ላከናወነችው ተግባር እውቅና ሰጥተናል። ኢትዮጵያ በመላው አፍሪካ ሰላምና ደህንነት ላይ የምታደርገውን ገንቢ ሚናም ሙሉ በሙሉ እንደግፋለን። በ2020ና በ2022 መካከል የነበረው የኢትዮጵያ አሳዛኝ ግጭት ዲፕሎማሲያዊ ግንኙነታችንን ፈትኖታል። የሆነ ሆኖ የአውሮፓ ህብረት የኢትዮጵያን ህዝብ አልተወም። በችግሩ አካባቢዎች ቀጣይነት ያለው ድጋፍም አድርጓል። የአውሮፓ ህብረት የሀገሪቱን የሰላም ሂደት በንቃት ደግፏል። እናም ለትጥቅ ማስፈታት ለሽግግር ፍትህና ለሀገራዊ ምክክር የገንዘብ ድጋፍ በማድረግ በፍጥነት ተንቀሳቅሷል። አምባሳደሯ ኢትዮጵያ ውስጥ በተለይም አሁን በአማራ ክልል ያለው ግጭት ሊቆም እንደሚገባና ትግራይ ክልል ውስጥ ያለው ሽኩቻም በንግግር እንዲፈታ የህብረቱ ፍላጎት ስለመሆኑ ጠቅሰዋል። ስለ አማራ ክልል የአማራ ጥቃት መቆም አለበት የሚለውን መልእክት በሁሉም አማራጮች እየገለጽን ነው። በተጨማሪም ተዋናዮችን ወደ ውይይት ለማምጣት የሚሞክሩ አንዳንድ ሂደቶች ቢኖሩም ጥሩ ነው። ምክንያቱም ሁከት መፍትሄ አይሆንም። በትግራይ ክልል ያለው ችግርም በውይይት ብቻ መፈታት አለበት የሚለውን መልእክት በማስተላለፍ ላይ ነን። ኢትዮጵያ ውስጥ የሚኖረው መረጋጋትና ደህንነት የአውሮፓ ኩባንያዎች ሀብት ፈሰስ ለማድረግ እንዲችሉ ስራም ለመፍጠር ቁልፍ ጉዳይ መሆኑንም አውስተዋል። ወሳኝ ድርሻ የነበረው የአሜሪካ ድጋፍ መቋረጥን በተመለከተ ህብረቱ የሚያደርገውን የተጠየቁት አምባሳደሯ ዓለም ለዚህ ምላሽ ሊሰጥ ይገባል ሲሉም ተደምጠዋል። እኛ እንደ አውሮፓ ህብረት ዘላቂ ልማትን ለማበረታታትና በዓለም አቀፍ ደረጃ ቀውስን ለመቅረፍ ዓለም አቀፍ ጥረቶችን በመደገፍ ግንባር ቀደሞች ነን። ነገር ግን አሁን ያለው የዓለም አቀፍ ፍላጎት ስፋት እንዲሁም ውስብስብነት ብሎም አሁን እንደ ዓለም አቀፋዊ ብቻ ሳይሆን እንደ ኢትዮጵያ በእርግጥም የጋራ ምላሽ የሚሻ ነው። እናም ሁሉም የዓለም ማህበረሰብ ክፍተቶቹን በገንዘብ በመደገፍ ኃላፊነቱን መወጣት እንዳለበት ማረጋገጥ አለብን እላለሁ። በቅርቡ 40 ያህል ድርጅቶች ጄኔቫ ላይ ባወጡት መግለጫ ኢትዮጵያ ውስጥ ያለው የሲቪክ ምህዳር እንደሚያሳስባቸው ገልጸዋል። አምባሳደሯ ይህንን በተመለከተ ለቀረበላቸው ጥያቄ ሲመልሱ ምህዳሩ ሊከፈት ይገባል፣ የወጣቶችን የተለያዩ ድምጾችንም ማድመጥ ያስፈልጋል ብለዋል። ህብረቱ በኢትዮጵያውያን ላይ የጣለውን ጥብቅ የቪዛ አሰጣጥ ስርዓት ለማላላት እየሰራበት ነው ያሉት አምባሳደር ሶፊ የኢትዮጵያ መንግስትና በአውሮፓ ያሉ የኢትዮጵያ ኤምባሲዎች አውሮፓ ውስጥ በህገ ወጥ መንገድ የሚኖሩ ኢትዮጵያውያንን ለመመለስ ጥረት እያደረጉ መሆኑን ጠቅሰዋል። ይህንን ጉዳይም በቅርበት እየተከታተልነው እንገኛለን ሲሉ ምላሽ ሰጥተዋል። በመግለጫው ላይ የተገኙ የኢትዮጵያ ተወካይ አውሮፓ ኢትዮጵያ ውስጥ በኢንቨስትመንት፣ በንግድ፣ በቀጠናዊ ደህንነትና በአየር ንብረት ለውጥ ላይ በላቀ እንዲሳተፍም ጥሪ አድርገዋል።